የአላህ ሰላምና እዝነት የነቢያቶች መደምደሚያ በሆኑት የአላህ መልእክተኛ ነብዩ መሐመድ ላይ ይስፈን። የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ከተጻፈው የተሰኘው ፕሮግራማችን ነው። በዚህ ዝግጅት የተጻፉ ወርቃማ የኢስላም ታሪኮችን የምንዳስስበት በመሆኑ እኔ ራህመት ታጁ ፕሮግራሙን አዘጋጅቼ ወደ እናንተ ያደረስኩ አብሬያችሁ ቆያለሁ። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ባለፉት ክፍል 2 ስለ አረቦች የዘር ሐረግና የመሬት አቀማመጥ አይተናል። እነሆ በዛሬው ክፍል 3 የአረቦችን ሃይማኖታዊ ታሪክ እንዳስሳለን። አብዛኛዎቹ አረቦች እስማኤል ወደ አባታቸው ወደ ኢብራሂም ሃይማኖት ያደረጉላቸውን ጥሪ ተቀብለው እርሳቸውን በመከተል አላህን ብቻ ያመልኩ ነበር። ግና ጊዜ እየረዘመ ሲሄድ ከእስማኤል ካገኙት ሃይማኖት ውስጥ ብዙን ክፍል ረሱት። ተውሂድና ጥቂት ኢብራሂም የአምልኮ ስርዓቶች ብቻ ቀሯቸው። የኩዛ ጎሳ አለቃ የነበረው አምር ቢን ሉያ እስከመጣበት ጊዜ ድረስ በዚህ ሁኔታ ቀጠሉ። አምር በህብረተሰቡ ዘንድ ደግ መጽዋዕትና ለሃይማኖቱ ቀናኢ ተደርጎ ይታሰብ ስለነበር ሰዎች ወደዱት። ታላቅ የሃይማኖት ምሁርና የተቀደሰ ሰው እንደሆነም በማሰብ ለእርሱ አደሩለት። ወደ ሻም በተጓዘ ጊዜ ነዋሪዎቹ ጣዖታትን ሲያመልኩ ተመለከተ። በዚህ አምልኮ ስርዓት ተሳበ። እውነት እንደሆነም ገመተ። ምክንያቱም ሻም የመለክተኞችና የመለኮታዊ መጻሕፍት ማዕከል ነበርና። እናም ሁበል የተባለውን ጣዖት ይዞ ተመለሰ። ካዕባ ውስጥም አስቀመጠው። የመካን ሰዎችንም ወደ ጣዖት አምልኮ ጋበዘ። ግብዣውን ተቀበሉት። የኢጃዝ ሰዎችም የመካ ነዋሪዎችን አርአያነት ተከተሉ። ምክንያቱም መካውያኑ የአምላክ ቤትና የተቀደሰችው አቄ ጠባቂዎች ነበሩና። ከጥንት ጣዖቶቻቸው መካከል መናት ትጠቀሳለች። ከቀይ ባህር ዳርቻ ላይም በምትገኘው መሽላል በተባለች ከተማ ውስጥ ከቂዳድ አቅራቢያ ነበረች። በጣይፍ ከተማ ውስጥ ላት፣ በነኽላ ሸለቆ ውስጥም ውዛ የተባለ ጣዖትንም ማስቀመጡ። ታላላቅ ጣዖቶቻቸው እነዚህ ሶስቱ ሲሆኑ በሂደት ጣዖት አምልኮ ተስፋፋ። በሁሉም የኢጃዝ አካባቢዎች ነገሰ። አምር ቢን ሉያ የአጋንንት አማካሪ እንደነበረው ይነገራል። የኑህ ህዝቦች ጣዖት የሆኑት ውድ፣ ሱዑድ፣ ያጉስ፣ ያውቅና ነስር ጅዳ ውስጥ እንደተቀበሩ ጋኔን ነገረው። እነርሱም ካሉበት አወጣቸው፣ ወደ ቲማሃም ወሰዳቸው። የሐጅ ጊዜ ሲመጣ ለተለያዩ ጎሳዎች ሰጣቸው። እነርሱም ወደ ቀዬዎቻቸው ወሰዷቸው። እያንዳንዱ ጎሳ ብሎም እያንዳንዱ ቤት የራሱን ጣዖት አበጀ። የተቀደሰው የመካ መስጂድ በጣዖት ተሞላ። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም መካን ባቀኑ ጊዜ በመስጂዱ ዙሪያ 360 ጣዖታትን አግኝተዋል። ሁሉንም እየገፉ ጣሏቸው። ከመስጂዱ ውጪም እንዲጣሉ አዘዙ። ጣዖት አምልኮ በዚህ መልኩ የኢብራሂምን ሃይማኖት እንከተላለን ሲሉ የነበሩ የቅድመ እስላም አረቦች አብይ ሃይማኖታዊ መገለጫ ሆነ። አረቦች የራሳቸውን የጣዖት አምልኮ ስርዓትና ባህል ፈጠሩ። አብዛኛዎቹን ስርዓቶች ያዋቀራቸው አምር ቢን ሉያ ነበር። የእርሱ ፈጠራ የኢብራሂምን ሃይማኖት መቀየር ሳይሆን በጎ ነገር አድርገው ይቆጥሩት ነበር። ከአምልኮ ስርዓቶቻቸው መካከል ከአላህ ዘንድ ያማልዱናል፣ የምንሻውን ይፈጽሙልናል በሚል እምነት ከጣዖት ዘንድ ለአምልኮ ይቀመጣሉ። አንዳች ነገር ሲሹ ወደነሱ በመሄድ ይለምኗቸዋል። በመከራ ጊዜ ይማጸኗቸዋል። ስማቸውን በክብር ያነሳሉ፣ ውዳሴ ያደርጋሉ። ወደነሱ ሐጅ ያደርጋሉ። እነሱን እየዞሩ የጠዋፍን ስርዓት ያከናውናሉ። የተለያዩ ቁርባኖችን ያቀርቡላቸዋል። ለነሱና በስማቸው ያርዱላቸዋል። ከሚመገቡት
ከሚበሉትና ከሚጠጡት ከአዝርዕቶቻቸውና ከእንስሳዎቻቸው የተወሰነውን ለጣዖት ይመድባሉ። አስቂኝ ነገር ለአላህም እንዲሁ የተወሰነ ነገር ይመድቡለታል። ለአላህ የመደቡለትን የተለያዩ ምክንያቶችን እየፈጠሩ ወደ ጣዖት ያዞራሉ። ለጣዖት የመደቡትን ግን ወደ አላህ በምንም አይነት ሁኔታ አያዞሩትም። ከአምልኮቻቸው መካከል ከእንስሳና ከአዝርዕት የተወሰኑትን ለጣዖት ስለት ይገባሉ። ኢስላም በመጣ ጊዜ የአረቦች የሃይማኖት ይዘት ይሄን ይመስል ነበር። ይሁንና የሃይማኖቶች ሚና እጅግ ተዳክሞ የኢብራሂምን እምነት አራማጆች ነን ይሉ የነበሩት አረቦች ከኢብራሂም ሃይማኖት ትእዛዛትና እቀባዎች በጣም ራቁ። የኢብራሂም እምነት አካል የነበረው መልካም ስነ ምግባር ተዘንግቶ ኃጢአታቸው በርክተዋል። በጊዜ ብዛት የጣዖት አምልኮ እንቱ ፈቶ እምነቶች ሕይወታቸው ላይ ከፍተኛ ተጽዕኖ አሳድረዋል። አይሁዶች በንፍቅና ተውጠዋል። የሃይማኖቱ መሪዎች ከአላህ ሌላ አምላክ በመሆኑ በሰዎች ላይ በሰየሙት ተከታዮቻቸውን የልብ ሐሳብና የከንፈር ሹክሹክታ ሳይቀር ይቆጣጠሩ ነበር። ዓላማቸው ገንዘብ ማግበስበስና ስልጣን ብቻ በመሆኑ ክህደት ተስፋፍተዋል። የሃይማኖቱ ትምህርቶች ተዘነጉ። ክርስትና አምላክን ከሰው በማቀላቀል ለግንዛቤ በመከብድ የጣዖት አምልኮ ሆነ። አስተምሮቱም የእምነቱ ተከታዮች ከለመዱትና ለተውት ከማይፈልጉት ከማይፈቅዱት ሕይወት የራቁ በመሆኑ በሕይወታቸው ላይ እውነተኛ ተጽዕኖ አልነበረውም። የሌሎች ሃይማኖቶች ተከታይ ሕይወትም ከጣዖታውያን ሕይወት የተለየ አልነበረም። እምነትና አስተሳሰብ ከልምድና ባህል ጋር ተቀላቅሎ ጽልመት ማህበረሰቡን ውጦታል። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ለዛሬው ያዘጋጀንላችሁ ከተጻፈው ክፍል 3 በዚህ ተጠናቋል። በክፍል 4 እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።